አብርሽና ሩታ ዛሬ በድጋሜ ተገናኙ። ዛሬ አብርሽ ውሃ በላ። ምክንያቱም ቀዝቀዝ ብሎ ነው ያወራው። አብርሃም ሁልጊዜ እንደዚህ ሆነ ልታወራ ብትሆን እኔ አትጣሉም ነበረ፣ እኔ ታረቃችሁ ነበረ። ብዙ ነገር ማለት ነው። እና ስለተገናኛችሁና አብሮ ስለመጣችሁ በጣም ደስ ብሎናል። እና ለካ ሩታ ከዚህ በፊት የውጭ ሀገር ፕሮሰስ ጀምራ ነበረ እና ከዛ በኋላ በመሀል ታረቁ። ያንን ነገር እንዳስቆመት መሰለኝ፣ ከታረቁ በኋላ አስቆመት መሰለኝ። ስለዚህ አዲስ የተጀመረ እንዳልሆነ ታውቃለህ ምናምን እያለች ነው። ከዛ ነው ቀጠለችው ማለት ነው። ሩታዬ ትንሽ ብትቆይና ልጅሽ ትንሽ ቢያድግልሽ ጥሩ ነው። ልጅሽ ትንሽ ቢያድግለት። ሲቀጥል ደግሞ አብርሃም ቤቱን ለቅቄለት ወጣለሁ። ይሄው እሷ ደግሞ ህግ ፊት እሱ እንደሚወጣና እኔ እንደሚገባ ነው ተነጋገርን፣ ህግ ፊት ነው አለችው። ስለዚህ እሱ ለኛ የሚነግረውን ራሱ እንደሚወጣለት ህጉ ደግሞ አንተ ትወጣለህ እሷ ትገባለች እንዳሉት ነው። አብርሃም ቀድሞ ያወራን እሱ እንደዛ ነው። እሷ ግን መታ ህጉ ፊት ህጉ አንተ እንደምትወጣና እኔ እዛ ቤት እንደምኖርና እንደሚገባ ነው። ከዛን በስማችን የነበረ ንብረትም ከዛን እሱን አፓርታማ አንተው ማለት ነው መጀመሪያ ተከፈለለት አፓርታማ ስጣትና ከዛ በኋላ ለፍተህ አምጣና ስራ። ከውን በኋላ ለፍተህ አንተ ወንድ አይደለም እንዴ? ከውን በኋላ ለፍተህ ግረና አምጣ። እሷ ብዙ ነገር አልተዋችም እንዴ ላንተ? ስለዚህ እሱን አፓርታማ አንተ ለሷ መልቀቅ አለብህ። ስለዚህ ያኛን አፓርታማም ነበረ ማለት ነው። አይታችኋል። እሷ ሁሉ ነገሩን እኔ ትቻለሁ እያለች ነው። ለምን ትተዋለሽ? እኔ ቤት የሚኖርሽ አሁን ሩታ አብዛኛው ነገር እዚህ ሲኖር ሰላም አይሰጠኝም ነው ችግሩ። ሰላም አይሰጡኝም፣ መጥቶ ይረብሹኛል ነው የሩታ ማለት ነው። ስለዚህ አብርሃም ደግሞ ሁልጊዜ እኔ የሚያስበው ነገር ነው ሩታ ዛሬ የተናገረችው ማለት። ምክንያቱም አባትነት በገንዘብ ብቻ እኔ እንኳን ለአንድ ልጅ 10 ልጅ ይበቃለሁ፣ እንኳን ለአንድ ልጅ 10 ልጅ። በእናታችሁ እኛ ያሳደጉን በገንዘብ አይደለም በጥሩ አስተሳሰብ ነው። ስለዚህ ዋና እኮ ልጁን ስለ ልቦና ብዙ ነገር ተጠብቆላችሁ ብዙ ነገር በብዙ ነገር ተገንብቶ በእውቀት ተሰጥቶ ተመክሮ በቃ የአባትነት ፍቅር ሰጥቶ ምንም እንኳን አሁን ደሃ ቢሆኑ ማለት ነው እንደዛ ነው። አንተ ግን አባትነት በገንዘብ እየለካ ነው። በገንዘብ ከሆነ ገንዘብ ማንም ሰጥቶ ካሳደገ ምን ችግር አለ? ድርጅትም ሊያሳድግ ይችላል ማለት ነው። ገንዘቡ ችግሩ ገንዘብ ከሆነ ችግሩ ግን ገንዘብ አይደለም ማወቅ ያለብህ። ስለዚህ አብርሃም ሁል ጊዜ አሁን ለምንድነው ነገሩ የምትቀይር ይላል እንዴ? አብርሃም ማን ነው አሁን ገንዘብ ላይ ኢንዲፔንድ የሚያደርገው? አብርሃም ነው ሁል ጊዜ ማለት ነው። አንቺ ዛሬ ስላለሽው ነገችን አናቅም ይላል። አንተ ግን ኢንዲፔንድ የምታደርገው ገንዘብ ላይ ነው። በቃ ፎከስክ ገንዘብ ላይ ነው። ፎከስክ ገንዘብ ስላለ ፎከስክ መስራትና ነገ ምን እንደሚያጋጥምና ይሄን በእጅ ተጨበጥኩ ነገ ድባቅ ማመታት እንደሚችል አታቅም ነው። እንደዛ ነው የምታስበው። ስለዚህ ወደ ውጪ እንደምትሄድ ያው አዲስ የተጀመረ እንዳልሆነ ተናገረች። ስለዚህ እኔ ብረዳትና ቤት ትሄድ ደስ ይለኛል። ግን እንደው ህፃን ልጅ እዛ ባትሄድ ደግሞ ይደብራል። ህፃን ልጅ ማለት ነው። ለህፃኑም እዛ ማደጉ ጥሩ ነው። ለሷም ሰላም አግኝታ ብቻ እንትን ብላ የሚረብሻቸው ወሬ የሚያቃብላቸው። ምክንያቱም እናንተ ሰላም ነኝ ብላችሁ ቁጭ ስትወስ ከሆነ ወሬ የሚያቃብላችሁ ሰው ጭንቅላታችሁን ይበርዛል ማለት ነው። ጭንቅላታችሁን ይበርዛል፣ ሰላማችሁን ያጣል። ሰው ልጅ ዋና አስፈላጊ ደግሞ ሰላም ነው። ሰላም ከምንም በላይ ከምግብ ከማንም በላይ ለአይምሮችሁ ለውስጣችሁ ሰላም ካለ እናንተ ሰላም ሆናችሁ ትኖራላችሁ ማለት ነው። ዋና ለሰው ልጅ አስፈላጊ ምንድነው? ሰላም ነው ብዬ ነው ማምነው እኔ። ሰላም ካለ ሁሉም ነገር፣ ሰላም፣ ፍቅር፣ ጤና ካለ ሁሉም ነገር ተከትለው ይመጣል። ስለዚህ አንተ መስራት እንደምችል እኔ እጅ እግር አለኝ፣ መስራት እችላለሁ።
ያኛ ነገር ፎከስ አድርጌ እንደ እውነት ነው ፎከስ አድርጋ ስለምትሰራ ነው አብርሃም አንተንም እዚህ ደረጃ አደረስኩ። በእውነት እቺ ልጅ ለአንተ እኮ በረከት ነች። አንተ እኮ የወጥክ ውስጥ በረከት ይዛ ነው መጣችሁ። አንተ ዛሬ ግን እንደዚህ ብትሆንም ብትቀየርም ምንም ብትንም አንተ ግን በረከት ይዛ ነው ወደ አንተ ህይወት መጣችሁ። ምንም ክፋት ይዛ ወደ አንተ ህይወት አልመጣችም። ግን እሷ በአንተ ህይወት ስትመጣ ፈተና 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 በስመ አብ። ሰብስክራይብ እያደረጋችሁ አበረታቱ።